ሰላም ቤተሰቦቻችን እንግዲህ ፓርት 2 ካፕከት ኤዲቲንግ ተመልሰናል ማለት ነው። እንግዲህ እንዳያችሁት ፓርት 1 ከ3 ሳምንት በፊት ነው የለቀኩት። 3 ሳምንት ሙሉ ምንም አልለቀኩኝም ማለት ነው። እሱንም መጨረሻ ላይ እነግራችኋለሁ ማለት ነው። አሁን ቀጥታ ወደ ፓርት 2 ነው ማለት ነው። እዚህ ጋር ግን አንድ ነገር ማሳውቃችሁ ነገር ቢኖር ዩቲዩብ እንደኔ ኮንተንት የምትጀምሩ የምትፈልጉ በአረብ ሀገርም ያላችሁ ሰዎች በኢትዮጵያ ውስጥም ያላችሁ ማለት ነው እንዴት እንደምታደርጉ ስቴፕ ባይ ነው ማሳያችሁ ማለት ነው። እንግዲህ እኔ ይሄ ካፕከት ቪዲዮ ሳዘጋጅ ለምንም ሳይሆን መስራት የምትፈልጉ ሰዎች ስላላችሁ ነው ማለት ነው። እኔ በደንብ አሳያችኋለሁ ማቆን ያህል ማለት ነው። ይህንን ለማሳወቅ ነው። በዛ በተረፈ ሰብስክራይብ አርጉ ማለት ነው። ቀጥታ አሁን ወደ ኤዲቲንጉ እንሄዳለን። እሺ ወደ ኤዲቲንጉ ከመሄዳችን በፊት ለዛሬ የምናየው የካፕከት ኤዲቲንግ ማለት ነው አራት ነገሮች አሉ። ትራንዚሽን ኤንድ ኪ ፍሬም እናያለን። በሁለተኛ ደረጃ ሳውንድ ኤንድ ሚውዚክ ነው። በሶስተኛ ደረጃ ቴክስት ነው። በመጨረሻም የዛሬው ቪዲዮ ማለት ነው ማብቂያ የሚሆነው እርሳችን ማለት ነው ከለር ግሬዲንግ ነው። ከለር ግሬዲንግ ላይ በደንብ ትኩረት አድርጋችሁ እዩ ማለት ነው። አሁን እነዚህ አራቱን እናያለን ማለት ነው። አሁን ቀጥታ ወደ ቪዲዮ ሰብስክራይብ ማድረግ እንዳረሱ ተመልሰናል ማለት ነው። እንግዲህ በቀጥታ የት እንሄዳለን? ካፕከት ላይ ነው ማለት ነው። ካፕከት ላይ እንግዲህ እንዴት እንደምትወርዱ በፓርት 1 አሳይቻችኋለሁ ማለት ነው። ዛሬ ግን አራቱን ነገር ስለምናይ ያላያችሁ አወራረዱ ምናምን ፓርት 1 ላይ እዩት ማለት ነው። ቀስ እያልኩኝ ሳልፈጥን ለማሳየት እሞክራለሁ ማለት ነው። እናንተም እየፈጠናችሁ ከኔ መጀመሪያ ቪዲዮውን እዩትና ከዛ በኋላ ትሰራላችሁ። እሺ ከዛ በፊት ግን እዚህ ጋር አድ ማድረጊያው አለች። አድ ማድረጊያውን አሳይቻችኋለሁ። ይሄውና እዚህ ጋር አድ ማድረጊያው ማለት ነው። ይሄው እዚህ ጋር አድ ማድረጊያው እዚህ ጋር አለ ማለት ነው። ቪዲዮ የምናስገባበት ማለት ነው። ይሄን ቪዲዮ ስናስገባ አሁን ለምሳሌ ከዚህ በፊት በዛኛው የለቀኩላችሁ ቪዲዮ አለ ማለት ነው። እዚህ ጋር ድምጹን ልቀንሰው ኮፒራይት እንዳይለኝ ማለት ነው። እሺ አድ እናረጋለን ማለት ነው የምንፈልገውን ቪዲዮ። አሁን ይሄ ለምሳሌ የኔ ቪዲዮ ነው ፓርት 1 ላይ ምናምን የለቀኩት ብቻ ቪዲዮ ነው ማለት ነው። እዚህ ጋር መጀመሪያ የምናየው ያልኳችሁ ትራንዚሽን ኤንድ ኪ ፍሬም ነው ማለት ነው። መጀመሪያ ትራንዚሽን እናያለን ማለት ነው። ትራንዚሽን ስንሰራ ትራንዚሽን የምንሰራው ቪዲዮ ኢን አውት እና ኮምቦ ነው ማለት ነው። ፓርት 1 ላይ ትዝ ካላችሁ ማለት ነው ፓርት 1 ላይ አሳይቻችኋለሁ፣ ግን ድጋሚ ለማሳየት ያህል ነው እዚህ ላይ ማለት ነው። በደንብ ትራንዚሽን ስንል የመጀመሪያ ኢን አለ፣ አውቶ አለ፣ ከዛ በኋላ ኮምቦ አለ። ኢን የምንለው እዚህ ፊት ለፊት አሁን ቪዲዮአችን ይሄውን እዩት። አሁን እዚህ ጋር እያወራሁ ነው ማለት ነው። ኮፒራይት እንዳይለኝ ድምጹን የቀነስኩት እዚህ ጋር የሚገባው ማለት ነው። እዚህ ከፊት ለፊት የሚገባው እሱን ለመንካት እቺ ቪዲዮ ማለት ነው እዚህ ጋር ያለውን ቪዲዮ የላይኛውን ሳይሆን ይሄኛውን እዚህ ጋር ያለውን ትነኩታላችሁ ማለት ነው። ከዛ እንደዚህ ስነኩት እንደዚህ ነጭ ያመጣል ማለት ነው። ካያችሁት እንደዚህ ነጭ ያመጣል። ከዛ እንደዚህ ነጭ ሲያመጣላችሁ ማለት ነው ከታች እዚህ ጋር ቱል አሳይቻችኋለሁ። እንግዲህ የመጀመሪያው እንትን ያላያችሁት እዛ ላይ ሄዱ። ቱል ይሄው እዚህ ጋር አለ ማለት ነው። ቱሎቹ ከዚህ ውስጥ አኒሜሽን የሚላለ እዚህ ጋር ካያችሁት ይሄው እዚህ ጋር አኒሜሽን የሚላለ እዚህ ጋር አኒሜሽን የሚላለ ማለት ነው። ይሄው እዚህ ጋር አኒሜሽን የሚላለ አኒሜሽን እንነካለን ማለት ነው። ከዛ በኋላ ይሄው እንዳልኳችሁ ነው ኢን አውቶ ኮምቦ የሚላል መጀመሪያ የምናየው እኛ ኢን ነው። ኢን ስናይ ኢን ማለት የመጀመሪያ ቪዲዮ ልክ ሲገባ ማለት ነው ያለው ኢን ማለት ነው፣ እንደ መግቢያ ማለት ነው። እሱ እንዴት አርግ ነው የሚለው እዚህ ውስጥ የተመቻችሁ ካፕከት በተለይ በጣም ፍሪ ነገር አለው ማለት ነው። ፕሮም አለው ግን ፍሪ በጣም ብዙ ፍሪ አለ። ይሄው እንደምታዩት እስካሁን ፕሮ አላለኝም እኔ የሚመቸኝ አለ ማለት ነው። የሆነች እቺ ማለት ዙም ዋን የምትለዋ ማለት ነው። እዚህ ጋር ካያችሁ ሲገባ ማለት ኢን ማለት የመጀመሪያው ቪዲዮአችን ላይ ሲገባ ማለት ቪዲዮአችን የሆነ ስሜት እንዲኖረው የሚያደርግ ነው። ይሄንን እንዳትረሱ። ኢን ማለት እንደዚህ ነው ማለት ነው። እንደዚህ ይገባል። ከዛ በኋላ ሁለተኛው የምናየው ማለት ነው ትራንዚሽን ላይ አውቶ ነው። አውቶ ስናይ መሀል ላይ ማለት ነው። አውቶ ማለት ሲወጣ ነው። አውቶ ማለት መጨረሻው ቪዲዮ ሲጨርስ ካያችሁ ቪዲዮ ላይ ምናምን ዩቲዩብ ላይ ካያችሁ መጨረሻ ላይ የኔ ቪዲዮ ላይ ራሱ ብታዩ መጨረሻ ላይ ያለው መውጫ ማለት ነው። ስለዚህ እንደ ቅድሟ እናረጋለን ማለት ነው። መጨረሻ ላይ ትሄዳላችሁ። መጨረሻ ላይ ትሄዱና ቪዲዮ አልቻ አይደለ እዚህ ጋር ያልኳችሁ እሱን ትነኩታላችሁ። እቺ ነጭ ስትመጣ ማለት ነው አኒሜሽን እንገባለን። ኢን እንዳልኳችሁ መጀመሪያ ነው። አውቶ ማለት መጨረሻ ነው ማለት ነው። ሲወጣ ቪዲዮአችሁ ሲጨርስ ማለት ነው። ቪዲዮአችን ሲጨርስ ደግሞ
አሳያችኋል። እዚህ ጋር እንግዲህ ትሬንድ አለ፣ ቤዚክ፣ ላይት፣ ግሊሽ የተለያየ ነው ያለው። ስለዚህ እኛ ትሬንድ ላይ ትገባላችሁ፣ ምክንያቱም አሁን ትሬንድ የሆነ ነገር ማለት ነው። ስለዚህ መጨረሻ ስትወጡ እንግዲህ በቃ እቺ አሁን እኔ ፌድ አውት የምትለዋን ማለት ተመችታኛለች። እንደዚህ ትነኳትና እቺ ፌድ ማለት ነው። ይህ ቪዲዮ አሁን እዚህ ጋር እያወራ ነው ማለት ነው። ቪዲዮችን እዚህ ጋር እያወራ ነው፣ ወጣ ማለት ነው። አያችሁ፣ ጨረሰ ማለት ነው። ምን አየን? ኢናየን፣ እዛ አውቶ አየን። አሁን የሚቀረ ምንድን ነው? ኮምቦ ማለት መሀል ላይ ያለው ቪዲዮችን መሀል ላይ በቃ መሀል ማለት ቪዲዮችን ከኢን የመጀመሪያ አለና አውቶ ደግሞ የመጨረሻ አለ። ከዛ እንደዚህ ካለም በኋላ ኮምቦ ማለት መሀል ላይ ከሁለቱ መሀል ላይ ያለ ማለት ሙሉ ቪዲዮ እንደዛ እንዲሆን ነው ማለት ነው። አኒሜሽን ድጋሚ እነካለን፣ እዚህ ጋር ኮምቦ እንነካለን ማለት ነው። ቤዚክ አለ፣ ስሪዲ አለ። እዛ እኔ የምትመቸኛለች እዚህ ጋር እቺ ቪዲዮ ማለት ነው። እቺ አኒሜሽን ትመቸኛለች ማለት ግን እንደዚህ ስታደርጉት አሁን ለረዥም ቪዲዮ አይሆንም። ስለዚህ ምን ታደርጉታላችሁ መሰላችሁ? ይህንን ታደርጉትና እዚህ ጋር ከት ታደርጉታላችሁ። እዚህ ጋር ከት ለረዥም ቪዲዮ እኔ አልመክርም፣ ምክንያቱም ለረዥም ቪዲዮ በጣም እንደዛ ሆኖ ብለርም ያደርጋችኋል፣ መጀመሪያ ላይ እንዳያችሁት ማለት ነው። ስለዚህ እቺ ዙም ማለት ዙም አያችሁት፣ አንዴ ብቻ ነው በቃ መግቢያ ነው የሚያደርገው፣ አያችሁታ። ስለዚህ አሁን ምን ታደርጉታላችሁ ማለት ነው። እዚህ ጋር ከት ታደርጉታላችሁ ማለት ነው። ከዛ ከት ስታደርጉት ዩ አያችኋ። ከዛ ከት ያደረጋችሁትን እዚህ ጋር ትገቡና አኒሜሽን ብላችሁ ኮምቦ ትላላችሁ። ከዛ በኋላ እዚህ ጋር እንቀይራለን። ፓን ራይት የሚለውን እስቲ እናርገው። ይሁት አያችሁታ። ኮምቦ ማለት መሀል ላይ በቃ ቪዲዮ ሲጫወት መሀል ላይ ስሜት እንዲኖረው ማለት ነው። አያችሁት፣ እዚህ ጋር እያወራው ነው። ኮምቦ ማለት ይሄ ነው ማለት ነው። ስለዚህ ትራንዚሽን ላይ 3 ነገር አይተናል ማለት ነው፣ እንዳትረሱ እሺ። ቀጣይ ደግሞ የምናየው ማለት ነው። ቀጣይ የምናየው ምንድን ነው? ሳውንድ ነው። ሳውንድ ማለት አሁን የኔ ድምፅ አለ። የኔ ድምፅ እንዴት ኤዲት እንደምናረገው ማለት ነው። አሁን ለምሳሌ ድምጻችን አለ አይደለ እንዲያምር ቮይስ የምናደርገው ማለት ነው። እኔ ኮፒ ራይት እንዳይለኝ ነው ማለት ነው። እንደ ሁል ጊዜው ምን ታደርጋላችሁ? እቺ ማለት ነው። እቺ ነጯ መስመር እዚህ ዳር ላይ ታደርጉታላችሁ። እቺ ማለት እዚህ ጋር ዳር ላይ ታደርጋላችሁ። ሳውንድ የምትለዋን ትነካላችሁ ከታች ማለት ቱል ላይ ሳውንድ ከነካችሁ በኋላ ድጋሜ ምን ትገባላችሁ? ሳውንድ ሳይሆን ቪዲዮን ትነኩታላችሁ ማለት ነው። ቪዲዮን ከነካችሁ በኋላ ወደዚህ ታደርጉና እዚህ ጋር አውዲዮ ኢፌክት ምትላለች። አውዲዮ ኢፌክት ማለት ነው። አያችኋት? እዚህ ጋር አውዲዮ ኢፌክት ምትላለች። አውዲዮዋን ኢፌክት ተነካላችሁ ማለት ነው። እዚህ አውዲዮ ላይ ኢፌክት ስትነኩ ማለት ነው ቢንግ ሃውስ አለ፣ ማይክ ሆግ አለ፣ ኢኮ አለ። ድምጻችሁን አንዳንዱ ያጎላል፣ አንዳንዱ ሮቦት ያደርጋል፣ አንዳንዱ ደግሞ ዲፕ ያደርጋል ማለት በጣም የሚያቀጥናል፣ ኤሌክትሮኒክ ያደርጋል። እንደፈለጋችሁት ነው ምርጫችሁ። እዚህ ጋር መርጣችሁ ታደርጋላችሁ። ግን ለቪዲዮ ኮንተንት የምትሰሩ ከሆነ እንደዚህ አልመክራችሁም። ለሌላ ግን ለዘፈን ምናምን ትጠቀሙበታላችሁ። እሺ ሌላኛው ደግሞ ሳውንድ አይተናል። ቀጣይ ደግሞ ሚውዚክ ነው የምናየው ማለት ነው። ሚውዚክ ማለት ባክግራውንድ ነው። ባክግራውንድ እዚህ ላይ ኮፒራይት የማይላችሁን ከዩቱብ ላይብረሪ ታገኛላችሁ ማለት ነው። ከሱ እንዲህ እንደምታወርዱ በሌላ ቪዲዮ አሳያችኋለሁ ማለት ነው። ለማንኛውም እናንተ ፍሪ እንትን አውርዱ ማለት ነው ሚውዚክ። ከዛ እዚህ ሳውንድ ትነካላችሁ እዚሽ ጋር ማለት ነው። ሳውንድ ምደጋግምላችሁ እንዲገባችሁ ነው። እዚህ ጋር ሳውንድ የምትለዋልሽ ማለት ነው። ሳውንድ ትነካላችሁ። ከዛ ድጋሚ ሳውንድ እዚህ ጋር ባክግራውንድ ቪዲዮ ከፈለጋችሁ ኤክስትራ ማድረግ ትችላላችሁ። ኤክስትራ ማለት ቪዲዮ ሁኖ ቪዲዮ ላይ ያለ ሚውዚክን ቪዲዮን እና ሚውዚክን የሚለያይላችሁ ማለት ነው። እዚህ የመጀመሪያው ያለችሁ ገብቷችኋል። ቪዲዮ አላችሁ፣ ያንን የቪዲዮ ሙዚቃ ከፈለጋችሁት ኤክስትራን ተነካላችሁ ማለት ነው። ከዛ ኤክስትራ ስትነኩ ቪዲዮ ይመጣላችኋል ማለት ነው። የፈለጋችሁት ቪዲዮ ከዛ ያን ስነኩ ያ ሚውዚክ ኤክስትራ አድርጎ ያወጣላችኋል ማለት ነው። እኔ ግን የምፈልገው ሳውንድ ስላለኝ ሳውንድ ትነካላችሁ ማለት ነው። እዚህ ጋር ማለት ነው ሳውንድ ስትገቡ እዚህ ጋር ፋይል ነገር የምትመስሏ ማለት ነው። እዚህ ጋር ፋይል ነገር የምትመስሏ ማለት ነው። እሷን ትነካላችሁ። ከዛ ኤክስትራክት የሚልና ዲቫይስ የሚላል ይሄው እንደምታዩት ካብከት አለ። ከቲክቶክም ማውረድ ትችላላችሁ ማለት ነው። እኔ ግን ዲቫይስ ነው። ዲቫይስ ስለሆነ እዚህ ጋር ክሮም ላይ
ኖ ኮፒራይት ያወረድኩትኝ አለ ማለት ነው። እሱን አሳያችኋለሁ። ኮፒራይት ያወረደ አሳያችኋለሁ ማለት ነው። ኮፒራይት ቪዲዮ እንትን ያልኩት ስላለ ያወረድኩት ስላለ አያችሁት። አሁን አስገባው ማለት ነው። ድምጽ መስጠት ይችላሉ፣ ችግር ኖ ኮፒራይት ስለሆነ አያችሁት ማለት ነው። ባክግራውንድ ቪዲዮ እንደዚህ ነው የሚገባው ማለት ነው። እሺ እዚህ ጋር ደግሞ ቪዲዮ እንደዚህ ከገባን በኋላ ባክግራውንድ ቪዲዮ እንደዚህ ካየን በኋላ እዚሁ ሳውንድ ላይ ሳንወጣ ማለት ነው አንድ ነገር አሳያችኋለሁ። ይህም ማለት ኢፌክት ነው። በጣም ለቪዲዮ ኤዲቲንግ የሚያስፈልጋችሁ የሳውንድ ኢፌክት ማለት ነው። እሱን አሳያችኋለሁ። እዚህ ጋር አሁን ለምሳሌ ኢን ስናስገባ ትራንዚሽን ብለናል። ኢን ስናስገባ በጣም በቃ ያስጠላል፣ ዝም ብሎ ነው ማለት ነው። ስለዚህ እዚህ ጋር የምናረጋለን ኢን ላይ ሳውንድ ላይ እንገባለን። ይሄው እዚህ ጋር ሳውንድ እንገባለን። ከዛ እዚህ ሶስተኛው ላይ ሳውንድ ኤፌክስ የሚላል እሱን ትነካላችሁ ማለት ነው። እዚህ ጋር የፈለጋችሁትን አሁን ለምሳሌ አያችሁ የምትል ክሊክ አለ። እኔ ክሊክ ማውዝ የምትለዋን እነካለሁ። እዛ አሳያችኋለሁ። አያችሁት ሲገባ ራሱ ክሊክ ተደርጎ ማለት ነው። ይሄ ኢፌክት ነው ማለት ነው። እንደዚህ እያደረጋችሁ በመሀል ላይ ቪዲዮአችሁን እያስገባችሁ እንደዚህ ኤዲት ማድረግ ይቻላል ማለት ነው። ሌላው ቀጣይኛው የምናየው ደግሞ ቴክስት ነው። ቴክስት እንዲህ እንደምትጽፉ አሳያችኋለሁ ማለት ነው። እንደዚህ ካረግን በኋላ ቴክስት እንዲህ እንደምትጽፉ አሁን ለምሳሌ እዚህ ጋር ሰብስክራይብ እኔ ብዬ ልጻፍ። እዚህ ጋር ቴክስት አለች። ቴክስት ማለት ነው። ግን ቴክስት ዝም ብሎ ሳይሆን በአኒሜሽን መልክ ነው እንዴ እንደምናስገባው ማሳያችሁ ማለት ነው። እዚህ ጋር ቴክስት ይመጣላችኋል ማለት ነው። ፎንት እንዴት አድ እንደምታረጉ ካፕከት ላይ አሳያችኋለሁ። የራሳችሁን ፎንት እኔ ፎንት አስቀምጥላችኋለሁ ቴሌግራም ላይ። በቀጣይ ካፕከት ቪዲዮ ኤዲቲንግ ላይ ስንመጣ እንዴት ፎንት እንደምታስገቡ በዛው አሳያችኋለሁ። እዚህ ጋር አሁን ለምሳሌ ሰብስክራይብ ብያለሁ ማለት ነው። ከዛ በኋላ ፎንት ምትሏ ተምፕሌት ምትላለች፣ እዚህ ጋር ፎንት ምትላለች ማለት ነው። ፎንት ላይ ትገቡና እኔ ብዙ ጊዜ የሚመቸኝ እቺኛዋ ናት፣ እቺኛዋ ማለት ነው። ሰብስክራይብ የምትሏ ማለት ነው። እዚህ ጋር አርገናል። ከዛ እዚህ ጋር ፎንት ስታይል ኢፌክት አኒሜሽን ምትላለች። ኢፌክትን እንየው። ቆይ መጀመሪያ በኢፌክት እንየው። ኢፌክት ላይ እዚህ ስገቡ እንግዲህ ቲክቶክ ላይ አይታችሁ ሊሆን ይችላል። ኢፌክት እንደዚህ የሚያሳምርላችሁ ቴክስታችሁን እንደዚህ የሚያሳምርላችሁ ነው፣ እንደዚህ ማለት ነው። እና ሰብስክራይብ እንደዚህ ታደርጋላችሁ። ከዛ ቀጣይ አኒሜሽን የምትለዋን እነካለን። አሁን እዚህ ጋር አኒሜሽን ሲገባ ማለት ነው ኢንና አውቶ አይተናል ቅድም። ኢን አውቶ እና ሎፕ ነው። ኢን ላይ ሲገባ እዩት። እንደዚህ ካደረግን በኋላ አውቶ ላይ ደግሞ እንደዚህ እንዲወጣ ማድረግ እንችላለን ማለት ነው። ከዛ ሎፕ ላይ ደግሞ መሀል ላይ ማለት ነው፣ መሀል ላይ እንዲወልል የምትፈልጉት። ከዛ አሁን ለምሳሌ እዩት፣ አያችሁት? ኢን ከዛ ሎፕ እና አውቶ እንደዚህ ቴክስት አይተናል ማለት ነው። በመጨረሻ የምናየው የቪዲዮአችንን እንዴት ልበላችሁ ግማሽ ፐርሰንቱን የሚወስደው ከለር ግሬዲንግ ነው። ከለር ግሬዲንግ ማለት እዚህ ጋር አሳያቸዋለሁ። ይሄ ቪዲዮ ኤዲት የማረገውን እኔ የቀረጽኩት ቪዲዮ ነው። ይሄ የቆየውን ሳይሆን ይሄ አሁን የቀረጽነው ነው። እሱን እንዴት ኤዲት እንደምናደርገው አሳያቸዋለሁ ማለት ነው። እዛ መጀመሪያ አድ እናረጋለን። ከዛ እዚህ ጋር ሳውንዱን ለመቀነስ ነው። አሁን ለምሳሌ ባክግራውንዱ ምናምን እዩት። ከዚህ ጋር ልቁረጠውና አሁን እዩት እንግዲህ እዚህ ጋር ከት እያደረኩኝ ነው፣ ይቅርታ። አሁን እዚህ ጋር እዩት እንደምትዩት ምናምን በጣም ያስጠላል። መጀመሪያ ቪዲዮ ስቀርጽ እንደዚህ ነበረ። አሁን ኤዲት አድርጌው ነው መጀመሪያ ላይ ማለት ነው። እንዴት እንዳረኩት ላሳያችሁ። መጀመሪያ እንነካለን፣ ምክንያቱም እዚህ ጋር ላይናችን ላይ ያለው ማለት ነው ወርክ ስፔሳችን ላይ እንለካለን ማለት ነው። ከነካም በኋላ እዚህ ጋር ወደ ጎን ታደርጋላችሁ። እዚህ ጋር ይሄንን ላይኑ እዚህ ጋር እንነካለን መጀመሪያ። ከዛ ከነካም በኋላ ወደዚህ ወደ ጎን እናደርገዋለን፣ እንደዚህ ወደ ጎን ማለት ነው። ወደ ጎን ስታደርጉት እዚህ ጋር አጀስትመንት የሚላል
እዚህ ጋር አጀስመንት የሚል አለ። አጀስመንት የምትለዋን ማለት ነው ትነካላችሁ። እዚህ ጋር አጀስመንት የምትለዋን እንደዚህ ከነካችሁ በኋላ እዚህ ጋር ብራይትነስ፣ ኮንትራስት፣ ሳቹሬሽን ሚል አለ ማለት ነው። እዚህ ላይ ፎቶ ከሆነ ፎቶ እንዴት ኤዲት እንደምታደርጉ አሳያችኋለሁ። ለፎቶ እና ለቪዲዮ ኤዲቲንግ ይለያያል ማለት ነው እዚህ ጋር የምትጠቀሙት ቴክኒክ። ከዛ እዚህ ጋር መጀመሪያ ብራይትነስ ነው። ብራይትነሱ ይቀነስ ወይስ እዚህ ጋር ብራይትነሱ ቀንሼና ጨምሬው እንዴት ሁለቱ ልዩነቱን አሳያችኋለሁ። ከዛ ኮንትራስታችንን ትንሽ እናረጋለን። ከዛ ሳቹሬሽን በቃ እናንተ እንደ ሙዳችሁ ነው ማለት ነው። ፕሮፌሽናልም ማድረግ ትችላላችሁ፣ አለማድረግም ትችላላችሁ። እዛ ሃይላይት ማለት ነው። አያችሁት? ቅድም እንደዚህ ነበረ፣ አሁን እንደዚህ ሆነ ማለት ነው። እንደ ፕሮ ሆነ ማለት ነው። ይሄ እንግዲህ እንትኑን ቀንሰ ነው፣ ብራይትነሱን ቀንሰ ነው። ግን የመጀመሪያው ያምራል። ከዛ ይሄንን ላሳያችሁ። እንደዚህ ካረጋችሁ በኋላ የመጀመሪያው ብራይትነስ ላይ ትመልሳላችሁ ማለት። ከዛ በኋላ አያችሁ ሲጨምሩት እንዴት እየጎላ እንደሚሄድ። ስለዚህ ትንሽ -5 ላይ ምናምን ብታደርጉት አሪፍ ነው። ግን ትንሽ በቃ እዚህ ላይ ይበቃል ማለት ነው። እንዲህ ካረጋችሁ በኋላ አልጨረስንም። ከዛ ወደ ጎን ታረጉና እዚህ ጋር ወሳኙ አለ HSL ማለት ነው። እሷ ላይ ትነካላችሁ እዚህ ጋር ማለት ነው። እዚች ጋር ይሄው እዚች ጋር ያለችው ማለት ነው። እሷን ትነካላችሁ ማለት ነው። ይሄ እንግዲህ ከለራችን ነው አጀሰንት የሚያደርግልን ማለት ነው። ሙሉ ከለሩ ባክግራውንድ ያለውን ሁሉንም አጀሰንት ያደርጋል ማለት ነው። ከለራችን ብቻ ነው። አሁን ለምሳሌ ቢጫ ካለ ቢጫን ስትነኩት እንደዚህ አሁን ቢጫ የሆነውን ነገር በሙሉ ነው የሚያደርግልን ማለት ነው። ስለዚህ እኔ ብዙም ከለር የለኝም ባክግራውንድ። ድንገት ሰማያዊው እያችሁታ የባክግራውንድ ግድግዳው ማለት ነው እንዴ ከለሩ እንደሚቀየር እዩት። አያችሁት? እንደዚህ ስታደርጉት እዩት። እንግዲህ እንደዚህ ከለሩን የሰማያዊን ቀየር ነው ማለት ነው። ቀጣይ እዚህ ጋር ቢጫ ላይ እንግባ። ቢጫው እንደምታዩ ምንም ከለር ስላሌለ በቃ ቢጫ ማለት ነው አያሳይም። እኔ ግን ሰማያዊ ባክግራውንዳችሁ ነው። ለዚህ ነው እንትን ካላችሁ ሌላ ቦታ ላይ አስተውላችሁ ከሆነ ማለት ነው ቪዲዮ ኤዲት ሲያደርጉ ወይም ቪዲዮ ሲሰሩ ከኋላ ባክግራውንድ ብዙ የሚጨምሩት እንደዚህ ነው ማለት ነው። አሁን ይሄ መጀመሪያ የነበረው እዩት፣ ይሄ ነበረ ማለት ነው። ምንም ማለት ነው ኤዲት ሳይደረግ ምንም። ከዛ ወደዚህ ወደ ፕሮ ቀየር ነው ማለት ነው። እና አሁን ለምሳሌ ቀይ ሲኖራችሁ ቀይ ባክግራውንድ ላይ ካላችሁ ማለት ነው ቀይ ባክግራውንድ ላይ ካላችሁ ቀዩን እየነካችሁ አጀሰንት እያደረጋችሁ ማለት ነው። እዩት እንግዲህ ከመጀመሪያው ወደ ፕሮፌሽናል አስቀይረው የሆነ ስቱዲዮ ውስጥ ምናምን ያለውን ያደረገው እና የመጀመሪያውን እዩት። ከዚህ ወደዚህ ከለር ነው የቀየር ነው ማለት ነው። እና ወሳኙ ያልኳችሁ በቃ እኔ በጣም ቪዲዮ ኤዲቲንግ ላይ ወሳኝ የምለው ከለርና ሳውንድ ነው ማለት ነው። ይኸው ከለሩን እንደዚህ አጀሰንት ታደርጋላችሁ ማለት ነው። ይኸው ሙሉ ቪዲዮን ማየት ትችላላችሁ ከፈለጋችሁ።